ውድ የጸረ ዜና ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ሰዓታችንን ጠብቀን አዳዲስ የሀገር ውስጥና የባህር ማዶ ወሬዎችን ልንነግራችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ ቪዲዮውን ላይክ፣ ሰብስክራይብ እንደዚሁም ሼር በማድረግ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን ዜናዎቹን እነሆ። የህወሓት ቡድን ኢትዮጵያን ለማፍረስና የግጭት ማዕከል ለማድረግ ከሚሹ የታሪክ ጠላቶች ጋር በግንባር እየሰራ መሆኑን የትግራይ ዲሞክራሲያዊ ፓርቲ TDP አስታወቀ። የፓርቲው ማዕከላዊ ኮሚቴ አባል አቶ ገብረ ጊዮርጊስ ግዳይ ለኢዜአ እንደገለጹት ቡድኑ የትግራይን ህዝብ ለገዛ የፖለቲካ ትርፍ ሲል አፍኖ ይዟል ብለዋል። አቶ ገብረ ጊዮርጊስ ባደረጉት ማብራሪያ ህወሓት ከክልሉ አልፎ ሀገራዊ ሰላምን ለማደፍረስ ግልጽ የጦርነት አጀንዳ ይዞ እየተንቀሳቀሰ ይገኛል ብለዋል። በተለይም ኢትዮጵያ በግጭት እንድትታመስ ከሚፈልጉ የውጭ ኃይሎች ጋር ጥረት እያደረገ መሆኑን ጠቁመዋል። ቡድኑ ያረጀ አስተሳሰብ በመያዝ ክልሉ በአዲስ እሳቤና በወጣቶች እንዳይመራ እንቅፋት ሆኗል ብለዋል። እንደ TDP መግለጫ የትግራይ ህዝብ አሁን ላይ ከመቼውም ጊዜ በላይ ጦርነት ሰልችቶታል። ህዝቡ የሰላም፣ የልማትና የመረጋጋት ጥያቄዎችን እያነሳ ቢሆንም በቡድኑ ጫና ምክንያት ስቃይ እየደረሰበት ይገኛል ብለዋል። በአሁኑ ወቅት በከተሞች የሚኖሩ በርካታ ዜጎች ቡድኑ እየሰበከ ካለው አዲስ የጦርነት ግብዣ በመሸሽ ላይ መሆናቸውን አቶ ገብረ ጊዮርጊስ አብራርተዋል። የህወሓት አመራሮች ጦርነትን እንደ ህልውና የሚመለከቱት ለህዝቡ አስበው ሳይሆን ካለባቸው የህግ ተጠያቂነት ለማምለጥና የዘረፉትን የህዝብ ሀብት ለመደበቅ እንደሆነ ተመልክቷል። ሰላማዊ ሁኔታ ለቡድኑ ምቾት የማይሰጠው መሆኑ ሁልጊዜም ግጭትን እንደ አማራጭ ይወስዳል ተብሏል። የፌደራል መንግስት በትግራይ ክልል ሰላምና ልማት እንዲሰፍን እያደረገ ያለው ጥረት በህወሓት የጥፋት ተግባር ምክንያት እንቅፋት እየገጠሙ መሆኑ ተገልጿል። በመሆኑም የትግራይ ህዝብና መላው ኢትዮጵያዊ የቡድኑን ጥፋት እቅድ በጋራ ሊመክቱ እንደሚገባ አቶ ገብረ ጊዮርጊስ አጽንኦት ሰጥተዋል። በሌላ ዜና በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ውጥረት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በኢራን ላይ ሰፊ የስለላ ስራ መጀመሩ የተሰማ ሲሆን አሜሪካ በበኩሏ ከ150 በላይ ተዋጊ አውሮፕላኖቿን ወደ ቀጠናው አስገብታለች። ኔቶ በጀርመን በግሪክና በቱርክ ከሚገኙ የጦር ሰፈሮቹ በመነሳት በኢራን የአየር ክልል ላይ የራዳርና የኤሌክትሮኒክስ ስለላ ያካሄደ መሆኑ ተገልጿል። እነዚህ ግዙፍ የስለላ አውሮፕላኖችና ድሮኖች የኢራንን የኒኩሌር ጣቢያዎች፣ ወታደራዊ ምሽጎችና የባህር ኃይል እንቅስቃሴዎችን በ24 ሰዓት ክትትል ስር ውለዋል። ይህም ኢራን ድንገተኛ ጥቃት ለመሰንዘር ካሰበች አስቀድሞ ለማምከን ለአሜሪካ መረጃ ለማቅረብ የታለመ መሆኑ ተነግሯል። አሜሪካ በታሪክ ታይቶ በማይታወቅ ፍጥነት ከ150 በላይ የጦር አውሮፕላኖችን ከአውሮፓ ወደ መካከለኛው ምስራቅና ምስራቅ አውሮፓ አሰማርታለች። እንደ ዋሽንግተን ፖስት ዘገባ ከሆነ ይህ ዝግጅት ለቀናት ለሚቆይ አውዳሚ የአየር ላይ ድብደባ የታለመ እንጂ ለተራ ማስፈራሪያ የመጣ አይደለም ብለዋል። አሜሪካ ጆቶቿን በኢራን ሚሳኤሎች በቀላሉ እንዳይመቱ ለማድረግ አብዛኞቹን በምስራቅ አውሮፓ በሚገኙ ሚስጥራዊ የጦር ሰፈሮች ውስጥ ማቆየቷም ተመልክቷል። ኢራን በበኩሏ እየተደረገባት ያለውን ስለላ ለማደናቀፍ የኤሌክትሮኒክስ ማፈኛ ቴክኖሎጂዎችን መጠቀም መጀመሯ ተዘግቧል። በተጨማሪም የአሜሪካ የጦር መርከቦችን መምታት የሚችሉ ሱፐርሶኒክ ከድምጽ ፍጥነት በላይ የሚጓዙ ጸረ መርከብ ሚሳኤሎችን ከቻይና ለመግዛት ስምምነት ላይ መድረሷ ተሰምቷል። ኢራን በሀገሯ ላይ የሚሰነዘር ማንኛውም ጥቃት ከባድ የአጸፋ ምላሽ እንደሚከተለው አስጠንቅቃለች። ይህ ወታደራዊ ፍጥጫ እንደ ሳውዲ አረቢያ፣ ኳታርና ቱርክ ባሉ ሀገራት ዘንድ ከፍተኛ ስጋት ፈጥሯል። በተለይ ቱርክ ጦርነት ከተቀሰቀሰ ቀጠናውን እንደሚያተራምስና አዲስ የስደተኞች ጎርፍ ወደ አውሮፓ እንደሚፈስ በማስጠንቀቅ ኔቶ በጉዳዩ ውስጥ እንዳይገባ አሳስበዋል።
ሁለቱ ወገኖች ወደ ጦርነት የሚገቡ ከሆነ ውጤቱ በሁለቱ ሀገራት ብቻ የሚወሰን እንደማይሆን ተንታኞች ይገልጻሉ። ውጥረቱን በዲፕሎማሲያዊ መንገድ ለመፍታት የሚደረጉ ጥረቶች ሳይሳኩ መቅረታቸው ሁኔታውን ይበልጥ አሳሳቢ አድርጎታል። በሌላ ዜና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን የፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ዳጋሎን ሄሜቲ ጨምሮ 4 ወታደራዊ አዛዦች ላይ አዲስ ማዕቀብ ጥሏል። ማዕቀቡ የተጣለው በዳርፉር አልፋሽር ከተማ ለተፈጸመው የዘር ማጥፋት የጅምላ ግድያ ተጠያቂ ናቸው በሚል ነው። በሌላ በኩል የሱዳን ጦር አዛዥ ጄኔራል አልቡርሃን ተቃዋሚዎቻቸው እጃቸውን እንዲሰጡ ካልሆነ ግን እንደሚደመሰሱ አስጠንቅቀዋል። ውድ የቻናላችን ቤተሰቦች ለዛሬው ያዘጋጀንላችሁ የሀገር ውስጥና የባህር ማዶ ወሬዎች የሰማችኋቸውን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ እናመሰግናለን።